ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች። በዓለም ፖለቲካ ውስጥ የማይታሰብ ተከሰተ። ትራምፕና ኔታንያሁ ተጋጩ። የሰኞው እብደት የተሞላበት የስልክ ንግግርና የኢራን ዲፕሎማሲያዊ መናጋትን ሁለቱም የማይነጣጠሉ ወዳጅና መሪዎች በከባድ ቃላት ተወራርደዋል። ይህ ሚስጥራዊ የስልክ ንግግር ዓለምን ሰላም ወደ ሌላ አቅጣጫ ሊቀይረው ይችላል። እስከ መጨረሻው አብራችሁን ቆዩ። ዝርዝርን ይዘናል። በሌላ በኩል የሆርሙዝ ሰርጥ አጣብቂኝ የዓለም ንግድን መስመር እጣ ፈንታ በሁለት መሪዎች እጅ ላይ ወድቀዋል። በሌላ በኩል በመካከለኛው ምስራቅ ላይ አስደንጋጭ ክስተትን ቴህራን ከአሜሪካ ጋር የምታደርገው ንግግርን አቋርጣለች። በቀጣይ እነዚህን የያዝናቸው ዜናዎች በዝርዝር የምናይ ይሆናል። የትራምፕና የኔታንያሁ የስልክ እብደትና የኢራን ምላሽ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ወታደራዊ እርምጃ ዙሪያ በከፍተኛ ሁኔታ መጋጨታቸው ታውቋል። ትራምፕ ኔታንያሁን በስልክ ንግግር ወቅት እብድ በማለትም እንደሰደቧቸውና ውለታ ቢስን እንዳሳዩ በአክሲዮስ ከተዘገበ በኋላ ትራምፕ ራሳቸው ከትላንትናው ዕለት በሰጡት የፖድ ፎርስ ዋን ፖድካስት ቃለ መጠይቅ ላይ አዎ ብያለው፣ ሁልጊዜ ከሊባኖስ ጋር በመዋጋቱ ትንሽ ተበሳጭቼ ነበር በማለት ግጭቱን በይፋ አምነዋል። ይህ እንዲህ እንዳለ ሆኖ ኔታንያሁ ከትራምፕ ጋር ያላቸው ውጥረት በሳቅ አጣጥለውታል። ከሲኤንቢሲ ጋር ባደረጉት ቃለ ምልልስ አንዳንድ ጊዜ በጥሩ ቤተሰቦች ውስጥም እንደሚታየው ታክቲካዊ አለመግባባቶች ይኖራሉ። ጠዋት ተኳርፎ ከሰዓት ልንስማማ እንችላለን ብለዋል። ነገር ግን ቀላል አልሆነም። በሌላው መረጃ የሆርሙዝ ሰርጥና የዓለም ንግድን ስጋትን በተመለከተ ይህ በሁለቱ መሪዎች መካከል በተፈጠረው አለመግባባትና የዋሽንግተን የኢራን ዲፕሎማሲ ወደ ከባድ ቀውስ ውስጥ ከቶታል። አሜሪካ ከኢራን ጋር የኒውክሌር መርሃ ግብር ወደፊት ዕጣ ፈንታን በተመለከተ እና የተኩስ አቁም ስምምነትን ለማራዘም በሩን ከፍታ በነበረበት ወቅት ይህንን ግጭት ሁሉም ነገር አበላሽቶታል። አሁን ላይ ትልቅ ስጋት የሆነው የዓለም አቀፍ የመርከብ መስመርና የነዳጅ ማመላለሻ ዋና መስተላለፊያ የሆነው የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ መልሶ የመክፈት ጉዳይ በዚህ ስምምነት ላይ የተንጠለጠለ መሆኑ ነው። ሰርጡ ከተዘጋ የዓለም ኢኮኖሚ ከባድ አደጋ ውስጥ ይወድቃል። በሌላው ዜና ኢራን ቆራጥ ውሳኔው እና የትራምፕ አጣብቂኝ። የሊባኖስ ጥቃት ተከትሎ ቴህራን ከአሜሪካ ጋር የምታደርገው ማንኛውም አይነት ንግግር እንደምታቋርጥ በዛሬው ዕለት ዝታለች። ይህንን የኢራን ውሳኔ ደግሞ ፕሬዝዳንት ዶናልድ ትራምፕ ተወዳጅነት ከሌለውና ከአሜሪካን ከፍተኛ ኪሳራ ውስጥ ከሚከትላት የኢራን ጦርነት ራሳቸውን ለማግለል የሚያደርጉት ዲፕሎማሲያዊ ጥረት ትልቅ እክልና ከባድ ፈተና ሆነባቸዋል። ዋይት ሃውስ አሁን ላይ እስራኤል ግትርነትና ከኢራን ቁጣ መካከል ተወጥሮም ይገኛል። የተከበራችሁ ተመልካቾቻችን የትራምፕና የኔታንያሁ ፍጥጫ በመካከለኛው ምስራቅ ላይ አዲስ ጦርነት ይጭር ይሆን ወይንስ ኔታንያሁ እንዳሉት ጠዋት ተካርፎ ከሰዓት እንደመታረቅ ያለ በቀላሉ ይታለፋል? የእናንተ ውድ አስተያየት በኮሜንት መስጫ ስር አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር በማድረግና አዳዲስ መረጃዎችን በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ዜና እስከምንገናኝ ድረስ ቸርን ቆይልን።